ከመሄዷ በፊት ሜሮን መጨረሻ ላይ የሸከፈችው ፎቶግራፍ ነበር። ፎቶው ትንሽዬና ማዕዘኑ ላይ በትንሹ የታጠፈ ነበር። እሱ የጋብቻ ጥያቄ ባቀረበላት ቀን በመድኃኔዓለም ቤተክርስቲያን ደጃፍ የተነሱት የእሷና የዳዊት ፎቶ ነው። በፎቶው ላይ እየሳቀች ነበር። ልክ ከልብ የመነጨ ዓይን ላይ የሚታይና እዚያው የሚቀረው አይነት እውነተኛ ሳቅ። በጥንቃቄ አጥፋ በቅዱስ መጽሐፏ ገጾች መካከል አስቀመጠችው። ከዚያም የሻንጣዋን ዚፕ ዘጋች። ዕድሜዋ 24 ዓመት ነበር። 3 ዓመት ምንም አይደለም ስትል ራሷን አሳመነች። ፍቅር መጠበቅ ይችላል አለች ለራሷ። ተሳስታ ነበር። ሜሮን ያደገችው በአዲስ አበባ ምዕራባዊ ጫፍ ኮልፌ ውስጥ በምትገኝ አንዲት ትንሽ ቤት ውስጥ ነበር። መንገዶቹ አፈር በሆኑበትና ምሽት ላይ የሚወጣው የቡና ቁርስ ሽታ በአቅራቢያው ያለ ሰው አሁንም የሚያከብረው ነገር እንዳለው በሚያበስርበት ሰፈር። አባቷ የሞተው ገና የ2 ዓመት ልጅ እያለች ነበር። እናቷ ጥሩ ወርቅ የሰውን ልብስ በማጠብ በሚገኝ ገቢ 3 ልጆችን አሳድጋለች። ሜሮን የመጀመሪያ ልጅ ነበረች። ያንን የኃላፊነት ሸክም ሁልጊዜም በዝምታ ትሸከም ነበር። ዳዊት የጎረቤቷ ልጅ ነበር። ያደጉት በዚያው አቧራማ መንገድ፣ በዚያው ቤተክርስቲያንና በዚያው ሰማይ ስር ነበር። ለአቅመ አዳም ሲደርሱ መዋደዳቸው እንደ ምርጫ ሳይሆን ገና ድሮ እውነት እንደነበረ ነገር ተሰማቸው። እሱ ታጋሽና ገር፣ ትናንሽ ነገሮችን የማይረሳ አይነት ሰው ነበር። የጋብቻ ጥያቄ ሲያቀርብላት ቀለበት አልነበረውም። የነበሩት በትንሹ የሚንቀጠቀጡ ልጆቹና የቀለበት አስፈላጊነትን የሚያስቀሩ በእውነት የሚመለከቱ አይኖቹ ብቻ ነበሩ። ሁሉንም ነገር አቀዱ። በአካባቢያቸው ቤተክርስቲያን፣ ቀላል የሰርግ ሥነ ሥርዓት፣ ትንሽ ግብዣ፣ አብረው ሕይወታቸውን የሚጀምሩባት አንዲት ተከራይ ቤት። ነገር ግን ገንዘብ አልነበረም። ዳዊት በቀን ሥራ ይሠራ ነበር። ሜሮን ደግሞ ቦሌ ውስጥ ብዙም ለማያስተውሏሏት ቤተሰቦች ቤት ታጸዳ ነበር። ስለዚህ አንድ ወኪል ወደ ሰፈሩ መጥቶ ሳውዲ አረቢያ ለቤት ሠራተኞች ጥሩ ደሞዝ እንደሚከፈል ቃል ሲገባ ሜሮን ወደ እናቷ ከዚያም ወደ ዳዊት ሄዳ 3 ዓመት ብቻ ለ3 ዓመት ሄዳለሁ፣ ሁሉንም ነገር አጠራቅማለሁ፣ በትክክል ለመጀመር የሚበቃን ይኖረናል አለች። ዳዊት እሺ ከመለቱ በፊት እጆቿን ለረጅም ጊዜ ያዛቸው። ሳውዲ አረቢያ ለቤተሰቦቿ ፈጽሞ በማጽፈው መንገድ ሰባበራት። ሪያድ ውስጥ ለአንድ ቤተሰብ ትሠራ ነበር። እነሱም እንደ ሰው ሳይሆን ወለል እንደሚያብስ ቁሳቁስ ነበር የሚያዩዋት። ከቤት ለብቻዋ እንድትወጣ አይፈቀድላትም ነበር። ስልኳ ለመጀመሪያዎቹ 3 ወራት ተቀማ። መስኮት በሌለው ቀጭን ፍራሽ ባለበትና በሩ ከውጭ በሚቆለፍበት ክፍል ውስጥ ተኛ ነበር። ማንም እንዳይሰማት የውሃውን መታጠቢያ በመክፈት በመታጠቢያ ቤት ውስጥ በምስጢር ታለቅስ ነበር። ነገር ግን ቆጠበች። እያንዳንዱን ሪያል በየወሩ ከጭንቀት በመጣ ብርታት ትቆጥብ ነበር። በየጊዜው ወደ ቤት ገንዘብ ትልክ ነበር። ለእናቷ በምትልካቸው መልእክቶች ላይ በግልጽ እንዲትል ነበር፣ ይህ ለሰርጉ ነው እማዬ፣ እንዳትነኪው፣ እየቆጠርኩ ነው። የላከችውን እያንዳንዱን ብር የምትመዘግብበት ትንሽ ደብተር ነበራት። ከ2 ዓመት ተኩል በኋላ ወደ 180 ሺህ ብር የሚጠጋ ገንዘብ ወደ ቤት ልካ ነበር። ለቆንጆ ሰርግ የሚበቃ፣ ለመጀመር የሚበቃ። ለዳዊት በየሳምንቱ ትጽፍለት ነበር። መጀመሪያ ላይ በደብዳቤ በኋላም በድምፅ መልእክት። እሱ ሁልጊዜ ይመልስ ነበር። በእናቱ በር ላይ አበቦች እንደተከለ ነገራት። አብረው የሚኖሩበትን ክፍል ግድግዳ እንደቀባ ነገራት። እየጠበቃት እንደሆነ ነገራት። ሁልጊዜም በመጨረሻ ላይ አሁንም እዚህ ነኝ ይላት ነበር። አሁንም እዚህ ነኝ። የመጣችው በመጋቢት ወር ነበር። አዲስ አበባ አቧራማና ሞቃት በምትሆንበት፣ የጃካራንዳ ዛፎች በመንገዶቹ ዳርቻ ወይን ጠጅ አበባ ማፍካት በሚጀምሩበት ወቅት እናቷና 2 ወንድሞቿ ቦሌ አውሮፕላን ማረፊያ ተቀበሏት። ፈገግ ብለው ነበር። ነገር ግን በፈገግታቸው ውስጥ የሆነ ስህተት ነበር። መሳቀቅ። አስተዋለችው። ነገር ግን የስሜት ጉዳይ ነው ብላ ራሷን አሳመነች። ወደ ቤት በሚሄዱበት መንገድ ስለ ገንዘቡ ጠየቀች። ዝምታ ሰፈነ። ከዚያም እናቷ ልክ አደገኛ ነገርን እንደሚያረግብ ሰው ቀስ ብላ ማስረዳት ጀመረች። ወንድሟ ዮናስ ቀዶ ጥገና አስፈልጎት ነበር ባለፈው ዓመት፣ ድንገተኛና በጣም ውድ። ከዚያም የቤቱ ጣሪያ በጣም ያፈስ ነበር። አከራዩም ሊያስወጣቸው ዝቶ ነበር። ከዚያም የታናሽ ወንድሟ የትምህርት ቤት ክፍያ። ከዚያም የወለደ ለጎረቤት ያለ ትንሽ ዕዳ። ከዚያም ሜሮን በሦስተኛው አረፍተ ነገር አካባቢ መስማቷን አቆመች። መረዳት ስላቆመች ሳይሆን እውነታው ለመሸከም በጣም ስለከበዳት አንድ ጥያቄ ብቻ ጠየቀች። ምን ያህል ቀረ? እናቷ እጆቿን ተመለከተች። 11 ሺህ። ከ180 ሺህ ብር ውስጥ 11 ሺህ ብቻ ቀረ። መኪናው ውስጥ አላለቀሰችም። ለ3 ዓመት የናፈቃትን ከተማ በመስኮት ትመለከት ነበር። በውስጧም የሆነ ነገር ጸጥ ሲል ተሰማት። እሳት ሙሉ በሙሉ ከመጥፋቱ በፊት ጸጥ እንደሚለው አይነት። በማግስቱ ጠዋት ወደ ዳዊት ሄደች። እናቱ ቤት አልነበረም።
አንዲት ጎረቤት አይኗን እያሸሸች እንደሄደ ነገረቻት። ወዴት እንደሄደ ጠየቀች። ጎረቤቷ መጀመሪያ ዝም አለች። ከዚያም ቀስ ብላ ሜሮን እሱ አግብቷል፣ ከ2 ወር በፊት መልእክት መላክ አቁማለች አሉ። አትመለስም አሉ። ከዚያ በኋላ ለረጅም ጊዜ በዚያ መንገድ ላይ ቆመች። በሩ ላይ የተከላቸው አበቦች አሁንም እዚያ ነበሩ፣ አሁን ደርቀውና ጠቁረው ሳይታረሙና ተረስተው። ስለ እነሱ የጻፈላትን አስታወሰች። አበቦችን ተክዬልሻለሁ ሜሮን፣ ስትመጪ የሚጠብቅሽ ቆንጆ ነገር እንዲኖር። ለብቻዋ ወደ ቤት ተመለሰች። እናቷን ፈጽሞ አልተጋፈጠችም፣ አልጮኸችም፣ ዕቃ አልሰበረችም ወይም ማብራሪያ አልጠየቀችም። የሰፈሩ ሰው ያልመጣውን ጩኸት ይጠብቅ ነበር። ይልቁንም ሜሮን ከበፊቱ በበለጠ ዝምተኛ ሰው ሆነች። ፒያሳ ውስጥ ባለ ትንሽ ሱቅ ሥራ አገኘች። የቤቱን ኪራይ ለመክፈል አገዘች። በየእሁዱ ቤተ ክርስቲያን ትሄዳለች። በዚያ ወንበር ላይ ትቀመጣለች። ያንኑ መዝሙር ትዘምራለች። በጥንቃቄ ካልተመለከቷት በቀር ማንም በእሷ ላይ ችግር አይም ነበር። ነገር ግን በትኩረት ለተመለከተ ያየው ነበር። አይኖቿ ውስጥ የነበረና ፈጽሞ ያልተመለሰ ነገር። በፎቶግራፉ ላይ የነበረው ሳቅ፣ ያ እውነተኛው አይን ላይ የሚታየው ሳቅ ጠፍቷል። በ3 ዓመት የውጭ አገር ቆይታዋ አስራትን፣ ብቸኝነትንና ዝምታን ተቋቁማ ነበር። ያን ሁሉ የተቋቋመችው በአንድ ምክንያት ነበር። ምክንያቱ ሲጠፋ ግን በውስጧ ያለው መዋቅር ተደረመሰ። በጩኸት ሳይሆን ቀስ ብሎ። ፎቶግራፉን እስከ መጨረሻው በመጽሐፍ ቅዱሷ ውስጥ አስቀምጣው ነበር። ሜሮን ወደ አገር ቤት ከተመለሰች ከ18 ወራት በኋላ በአንድ ጸጥ ባለ ማክሰኞ አረፈች። ሐኪሙ ልቧ ነው አለ። እናቷ በልቅሷ ሰፈሩን አናወጠችው። የሰፈር ሴቶች ደግፈው እስኪይዟት ድረስ በሐዘን ተደቆሰች። ዳዊት ሊሰናበታት መጣ። በስተጀርባ ቆሞ ነበር። ብዙም አልቆይም። ስለ ገንዘቡ ማንም አልተናገረም። ሰዎች ገና ወጣት ነበረች፣ ፈጣሪ ያውቃል አሉና ወደ ሕይወታቸው ተመለሱ። ዕድሜዋ 29 ዓመት ነበር። በመጽሐፍ ቅዱሷ የመጨረሻ ገጽ ላይ ከፎቶግራፉ ጀርባ ታናሽ ወንድሟ በእርሳስ በጥቃቅን የእጅ ጽሑፍ የተጻፈ አንድ አረፍተ ነገር አገኘ። እወድሃለሁ ብቻ ነበር የሚለው።